አስተሳሰባችንን እንዴት ነው መቆጣጠር ምንችለው? በሚል ርዕስ የሚጠቅሙ መሰረታዊ የህይወት መርሆች ይዘን መጣን። አብራችሁ ህይወትን ለመቀየር መጀመሪያ አስተሳሰብን ማስተዋል፣ ማወቅ፣ አላስፈላጊ አስተሳሰብ ካስፈላጊው አስተሳሰብ መለየት መቻል አለ። አስተሳሰብን መቆጣጠር ስንል ወደኛ የሚመጣውን በውስጣችን የሚፈጠረውን ሀሳቦች ማስተዋል፣ ማወቅ፣ ማጣራት መቻል ነው። ህይወታችን ላይ ያለን አስተሳሰብ ነው ወደ ስሜት ተቀይሮ በተግባር የሚገለጸው። ስለሆነ ያለንን አስተሳሰብ በጥንቃቄ ማስተዋል፣ ማወቅ፣ አላስፈላጊ ማስተሳሰብ ማስወገድ መቻል ከኛ ይጠበቃል። ለኛ ህይወታችን ጥቅም የሌላቸው የተዛቡ አስተሳሰቦችን እንዴት ነው ከኛ ህይወት ማስወገድ ምንችለው ስንል፣ አንደኛው በህይወታችን ደጋግመን የምናሰላስላቸውን ሀሳቦች ለይተን ማስተዋል፣ መለየት፣ ያ የተለየው ሀሳብ ለህይወታችን ያለውን ፋይዳ ማወቅ መቻል ነው። ያ የተለየ ሀሳብ ለህይወት ዓላማ የሚሰጠው ፋይዳ ምንድን ነው? ለማንነታችን ምንድን ነው የሚጨምርልን ብለን ወሳኝ ጥያቄዎችን በመጠየቅ ፋይዳውን ካላሳመን ያንን ሀሳብ ማስተናገድ እንደሌለብን ከራሳችን ጋር በግልጽ በማስቀመጥ ያንን ሀሳብ ማስወገድ ከኛ ማስወጣት መቻል አለን። ሁለተኛው ወደ ህይወታችን የመጣ ሀሳብ ወይም የተፈጠረ ሀሳብ ሁሉ ስለምን እንደሆነ ማስተዋል፣ መለየት፣ ጥቅሙን መፈተሽ መቻል አለብን። ለህይወት ከፍታ የሚመጥን ነው ወይስ ሀሳቡ እዚህ ግባ ማይባል ለእኛ ህይወታችን ምንም አይጠቅመን ሀሳብ ነው? ያን ከለየን በኋላ ሀሳቡ ለእኛ ፋይዳ ከሌለው ሀሳቡን በመቃወም ከኛ ህይወት ማስወጣት መቻል ነው። ሶስተኛው ወደ እኛ የገባውን ለህይወታችን አስፈላጊ ያልሆነ ሀሳብ ወይም አስተሳሰብ በሌላ መልካም ሀሳብ መተካት መቻል ነው። አእምሮ ውስጥ ያለ አላስፈላጊ ሀሳብ በአስፈላጊ ሀሳብ መተካት መቻል፣ ይሄን መለማመድ መቻል ነው። ስለሆነም ሀሳባችንን በመለየት በእኛ ውስጥ የሚፈጠረው ስሜት በጠቃሚ መልኩ መቀየር መቻል ይቻላል። እንዲሁም ወደ መልካም ተግባር ልንገባ እንችላለን። ሀሳብ ስሜትን ይቆጣጠራል። ስሜት በዕለት ተዕለት ህይወታችን ላይ ተግባር ሆኖ ይገለጻል። ስለሆነም ተግባር ሲደጋገም ደግሞ ልማድ ይሆናል። ስለዚህ ልማድን በመፈተሽ ተግባርን ማስተካከል ይቻላል። ተግባርን በማስተካከል ስሜት እንዳይረበሽ ማድረግ ይቻላል። ስሜት ደግሞ የሚነሳው አስተሳሰብ ነውና የቃና አስተሳሰብ፣ ትክክለኛ አስተሳሰብ፣ አረዳድ እንዲኖርን በማድረግ ስሜትን ማስተካከል፣ ስሜቱ ደግሞ የተቃና ተግባር እንዲኖረው፣ ተቃናው ተግባር ደግሞ ዕለት ተዕለት ሲከናወን ልማድ ሆኖ እኛን ማንነት እንዲቀርጸው ማድረግ ይቻላል። እነዚህን የመሰሉ በህይወት ጠቃሚ የሆኑ ሀሳቦችን ለማግኘት ቻናሉን ሰብስክራይብ፣ ላይክ፣ ሸር ያድርጉ። መልካም ጊዜ